ሰላም ውድ የአይተነው ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬም ሁለተኛውን የፒዲኤፍ ቲፕ እና ትሪክ ይዤላችሁ መጥቻለሁ። ሰነዶቻችሁን እንደ ጀማሪ ምልክት ማድረጉን ወይም ሃይላይት እያደረግን ምንሄድ ከሆነ ያው መጨረሻ ላይም ከእንደገና እንደማንበብ ነው የሚሆነው። ግን እያነበብን ሃይላይት እያደረግን እዛው ላይ ደግሞ ማስታወሻ እያያዝ መሄድ መቻል አለብን ማለት ነው የምንጠቀምበት ፒዲኤፍ ላይ። ስለዚህ የመጀመሪያው ምንድነው የሚሆነው ስቲኪ ኖት ማዘጋጀት ነው። እያነበባችሁ ያለ አንድ ኮንሴፕት በጣም ተመችታችሁ ያችን ኮንሴፕት ምንድነው የምታደርጓት ሃይላይት ታደርጓትና እዛ ላይ ደግሞ ምንድነው የምታደርጓት ኮሜንት እዛው ላይ የሆነች ነገር መጻፍ ትችላላችሁ። ለምሳሌ ይችኛዋ ኮሜንት ይገባና ኮሜንት የሚለው ላይ ይገባና ምንድነው ማድረገው ሃይላይት አደርጋታለሁ። ያው ሃይላይት አደረገልኝ። ሃይላይት ሳደርግ እዚህ ጋር መጥቼ ኖት መጻፍ ብፈልግ ይሄን ክሊክ አደረገውና እኛውን አይዲያ በጣም ወድጄው ከሆነ እዚህ ጋር የሆነ የራሴን ሳማራይዝ አድርጌ ማስቀመጥ እችላለሁ ማለት ነው። ለምሳሌ እንደዛ አድርጌው እወጣለሁ ማለት ነው። ምክንያቱም ያነበብን እያለን ብዙ ጊዜ አይዲያዎችን ሼፕ ማድረግ ስለሚያስቸግረን መጨረሻ ላይ ለማሰባሰብ ለምሳሌ ይችን ሴንቴንስ ለኢንትሮዳክሽን ፓርት ወይም ሪሰርች እየሰራው ከሆነ ኢንትሮዳክሽን ፓርት ላይ በጣም ወሳኝ ከሆነች እዚች ላይ እንደች አድርጌ የራሴን ኖት መውሰድ እችላለሁ ማለት ነው። ሁለተኛ ሃይላይት አደረኩት አይደለ? ራይት ክሊክ ሳደርግ እዚህ ጋር ፕሮፐርቲስ ምትላለች እዚህ ገብቼ ቀለሙን መቀየር ይችላል። ለምሳሌ ይሄኛውን አረንጓዴ አድርጌ ኮሜንት ላይ ኖት ችኛውን አረንጓዴ ያቀባዋቸውን ኬ ኤቪደንስ ይችላል። ከዛ ደግሞ ወደ ታች ሌላ ወይም ይችኛዋን ደግሞ በተለይ በሆነ ከለር ሃይላይት አደረጋትና ቢጫ አደረጋት። ይሄን ለዚህ ኮሜንት አደረገና ለዚህ ዴፊኒሽን ሊሆን ይችላል። ዴፊኒሽን ከዛ ደግሞ በተለያየ ከለር ማድረግ ፈልግ ይሄኛው ታርጌው ፕሮፐርቲ ገብቼ እዚህ ከለሩን ሰማያዊ ማድረግ ይችላል። ከዛ ክሎዝ አድርገውና ኮሜንት ገብቼ በሚመቻችሁ እናንተ መከፋፈል ትችላላችሁ ማለት ነው በተለይ ሃይላይት ከለር። ሌላኛው አንብባችሁ ሲጨርሱ መጨረሻ ላይ የራሳችሁ ሳመሪ ኖት መስቀመጥ ትችላላችሁ። ፔጁ መጨረሻ ላይ ኮሜንት ውስጥ ገብታችሁ ቴክስት ቦክስ አለች። ይሄን እንደዚህ ታደርጉትና የራሳችሁን ጽሁፍ መጻፍ ትችላላችሁ። እዚህ ጋር ሳመሪ ብላችሁ ከዛ ቡሌት ሁላ ማስገባት ትችላላችሁ። እዚህ ጋር ፎንቱ የተለያየ እንትኖችን ማስገባት ትችላላችሁ። ፎር ኤግዛምፕል እዚህ ጋር ቡሌት እንደዚህ ያደርጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። የራሳችሁን ሳመሪ የሆነ ኖት መጻፍ ትችላላችሁ ማለት ነው። መጨረሻ ላይ ሴቭ ማድረግ ትችላላችሁ። አሁን እንደዘጋው እንደዚህ ስል ሴቭ ላድርገው ወይ ነው የሚለኝ። የስ ብዬው ሴቭ አድርገዋለሁ። ስከፍተው መልሼ የሰራሁትን ስራ አገኘዋለሁ ማለት ነው።